ዊዝደም ኦፍ ሰለሞን መጽሐፈ ጥበብ ዘ ዊዝደም ኦፍ ሲራክ አይሹ ሰር ዮዲት ጦቢት ኤንድ ዛት ዊች ኢዝ ኮልድ እንደውም ቅዱስ አትናቴዎስ ሁላ ማለት ነው ዘ ቲቺንግ ኦፍ ዘ አፖስትልስ የሚባል ወይ ደግሞ በአማርኛ ምን ነበር? ቆይሽ አይ ዊል ጌት ባክ ቱ ኢት ኤንድ ዘ ሼፐርድ ሁላ ዘ ሼፐርድን ሁላ እዚሁ ሲያካትት እንመለከታለን። ለምሳሌ እዚህ ጋር ብትመለከች እህታችን ቅዱስ አትናቴዎስ በአባቶች እንዲነበቡ ሪኮመንድ የተደረጉ የተባሉት ለምሳሌ መጽሐፍ ዮዲትን አትቀበሉም አይደል እናንተ? አዎ። ጦቢትን አትቀበሉም? አንቀበልም። መጽሐፈ ጥበብን አትቀበሉም አይደል? ማለት ስለ ጠቢቡ ሰለሞን የሚናገረው አለ። አይ መጽሐፈ ጥበብ የሚባለው እኔ እስከማውቀው ድረስ ፕሮቴስታንቶች መጽሐፈ ጥበብ አዎ እነሱን አትቀበሉም። ኤስተርን አትቀበሉም። እና ምን ልልሽ ፈልጌ ነው ቅዱስ አትናቴዎስ አሁን እነዚህ መጽሐፍት ቀኖና ውስጥ አላካተቱም። ነገር ግን አባቶች ከሱ በፊት የነበሩ አባቶች ክርስቲያኖች ልባቸው ከተሰጠኝ አንድ ደቂቃ ከተሰጠኝ አውጥቼ ማሳየት እችላለሁ። እነዚህ መጽሐፍ ቅዱስ እያለ ይታወቃል። ስለዚህ ምን እናድርግ መሰለሽ እህታችን ይሄን እንደ አሳይመንት ሶጃ እንጂ ይሄ ያው ብዙ ሰው ገስ ላይም ስለሚኖር 39ኛ የፋሲካ መልእክቱን የቅዱስ አትናቴዎስን ወሰጂና ገብተሽ አንብቢው ከቁጥር 4 ጀምሮ እስከ 7 ያለውን በደንብ አንብቢውና ከዛ በኋላ ወንደ ልደትን ፎሎ ማድረግ ትችላለሽ። እዚህ ጋር ያሉ ዲያቆን ዳዊትም አለ እኔንም ፎሎ አድርጊኝና ካነበብሽ በኋላ ወይ ደግሞ በውስጥም ልጽፊልን ትችላለሽ። ከዛ በኋላ እነዚህ መጽሐፍት እዚህ ጋር እኛ የዘረዘርናቸው መጽሐፍት ደግሞ ቅዱስ አትናቴዎስ መጽሐፍ ቅዱስ እያለ እንደሚጠራቸው ደግሞ እኔ ጽሁፎችን ልልክልሽም እችላለሁ። ኦኬ ልልክልሽም እችላለሁ እህታችን። ስለዚህ አሁን ዛሬ አንድ ያየሽው ነገር አለ፣ ባይንሽ ያየሽው ነገር እግዚአብሔር በሚያውቀው ያው ፊት ለፊት ማስረጃውን ከፍተን ነው እያሳየን ያለነው። ፕሮቴስታንቶች አትናቴዎስ የሚለውንም ነገር እንደማይቀበሉ ሌላ ማስረጃ አሳይተናል ማለት ነው። ኦኬ ይሄ ማሳየት ስለቻልን ልደት ያ መጽሐፍ እኮ ነው ዘ ቲቺንግ ኦፍ ዘ 12 አፖስትልስ። አንተ ቃሉ ጠፍቶብኝ እኮ ነው ካንተ የወሰድኩበት እንዴ? እሱ ቡክ ላይ ነው ያለው። አይ አይደለም ዲዳኪ ያው ቅድም እዚህ ጋር ተዘረዝር ጠፍቶብኝ እኮ ነው። ዘ ቲቺንግ ኦፍ ዘ አፖስትልስ የሚለው ዲዳኪ ነው። ያ የሐዋርያቱ የሚለው እሱ ነውና እህታችን እንደዛ ይሻላል። ልትሻ በቃ ይሄን አሳይመንት ውሰድና ታንብብ። ያ መጨምረው ነገር ካለ ቀጥል ብሮስኪ። ተጨማሪ ነው የምላት አብዛኛው ጊዜ ፕሮቴስታንት ወንድሞቻችን መጽሐፍ ቅዱስን ቀኖና ማንን ይጠቅሳሉ? ብዙ ጊዜ ካስተዋላችሁ ቅዱስ አትናቴዎስ። ከቅዱስ አትናቴዎስ ጋር ምንም እንኳን በእምነት ባይመሳሰሉም የቅዱስ አትናቴዎስ እምነት ከአሁን ካሉት ፕሮቴስታንቶች ጋር ከአንዱም ጋር ባይመሳሰልም 66 የምትል ቁጥር ለመለካት ብቻ አትናቴዎስ ጋር ይኬዳል። በጣም በሚገርም ሁኔታ አትናቴዎስ ጋር ሲኬድ አትናቴዎስ የሚቀበላቸው ቁጥር 39 ዝርዝሮቹ መጽሐፍና የፕሮቴስታንት የመጽሐፍ ዝርዝር ላይ ግን ልዩነት አለ። እሱ ሙሉ ለሙሉ ያስቀመጣቸው እናንተ ጋር የሉ። ለምሳሌ መጽሐፈ ባሮክ የለም እናንተ ጋር። ቅዱስ አትናቴዎስ እንደ ቀኖና መጽሐፍ አድርጎ ይቀበላል። ታዲያ እንዴት ነው የአትናቴዎስን አንድ ሰው መጥቶ ይቀበላል የሚለው? 66 ስላለ ብቻ ቁጥሯ ከቁጥሩ ጋር ስለተመሳሰለች ኖ። ዋናው ጉዳይ ቁጥሩ ከቁጥሩ ጋር ስለተመሳሰለ ሳይሆን የእሱ ሊስትና የእናንተ ሊስት ይመሳሰላሉ? አይመሳሰልም። ስለዚህ ለሌላ ጊዜ መጽሐፍ ቅዱስን ከቅዱስ አትናቴዎስ የተቀበል ነው ብሎ እንደ ማስረጃ መጥቀስ አይቻልም። ሰላም ይሄቴ አመሰግናለሁ። አነባለሁ። እሱን ግን እንደዚህ አዋልድ መጽሐፍቶች ከመጽሐፍ ቅዱስ ጋር ብዙ ተቃርኖ አላቸው። ለዛ ነው አሁን ርዕሳችን ዛሬ እያወራን ያለ ነው ስለ አዋልድ መጽሐፍ ሳይሆን ስለ ታላቁ መጽሐፍ ስለ መጽሐፍ ቅዱስ። አዋልድ መጽሐፍ የሃይማኖት መመስረቻም አይደሉም፣ ዶክትሪንም ከነሱ አይሰራም። እነሱ በቤተክርስቲያን ንብረት ሰው ከተጨመረ በኋላ ገረን በማወቅ እምነት ሰዎችን የሚያግዙ መጽሐፍት ናቸው። እያወራን ያለ ነው መጽሐፍ አምላካዊት ወይም ደግሞ ስለማይሳሳተው ኢንፋሊብል ቡክ ስለሆኑ ስለ መጽሐፍ ቅዱስ። እሱን ሳንግባባና ሳንጨርስ ወደ ሌላው መሄድ በጣም ከባድ ነው። ፕሮቴስታንት መጽሐፍ ቅዱስን ከማን እንዳገኛችሁ መጠየቅ አለባችሁ። ማን ነው የሰጣችሁ? አትናቴዎስ ካላችሁ ከአትናቴዎስ ጋር አይመሳሰልም የእናንተ ቀኖና። ሌሎቹንም ጉባኤያቶች እንኳን የላውዶቅያ ጉባኤ ላይ ያለውንም እንኳን እናውጣ ብትሉ ከእናንተ ጋር አይመሳሰልም ቀኖናው። እያንዳንዱን በታሪክ ውስጥ ያለፉትን ካውንስሎች ብንመለከት ኢቨን የአትናቴዎስን ሊስት እንኳን ብናይ ከእናንተ ጋር አይመሳሰልም። ማን የሰጣችሁ መጽሐፍ ቅዱስ እጃችሁ ላይ ያለውን ማን ሰጣችሁ የሚለው ለእናንተ ትልቅ ጥያቄ ያስቀምጠናል። የያዛችሁት መጽሐፍ በየትኛው የቤተክርስቲያን ቀኖና ያለፈ የትኛው የቤተክርስቲያን አባት ፕሩፍ ያደረገላችሁን መጽሐፍ ይዛችሁ የምትንቀሳቀሱት? ጥያቄውን ለእናንተ ትተናል።
እሺ አመሰግናለሁ። እና እንትናችሁ ማለት መስተንግዷችሁ፣ ትህትናችሁ፣ ጸባያችሁ ደስ ይላል። እግዚአብሔር ይባርካችሁ፣ በርቱ። አሜን አሜን። እሺ ተባረክሽ። እሺ ጋዲ ቃልዮት ያሰማልን። እናመሰግናለን። ማሜ ኦኬ፣ ማሜ የለም፣ ስልክ ገብቶበታል። ማን የሚለው እዛ ጋ ሱዚ ነው የሚለው ሶሪ ካልተሳሳትኩኝ ሱዚ መጥቷል። ወንድማችን ቅድሙ ጋዲ ጀመራችሁ። ኦኬ እሺ፣ ሰላም ወንድማችን። ሰላም እግዚአብሔር ይመስገን አለን። እንኳን ደህና መጣ። ከየት ቤተ እምነት ነህ? ወንጌል አማኞች። ኦኬ እሺ። ያው እንግዲህ ጥያቄ ሲቀርቡ የነበሩ ጥያቄዎችን ሰምተሃልና ለአንተም ራሱን ጥያቄ ነው የምናቀርበው። መጽሐፍ ቅዱስን 66ቱ መጽሐፍት ማን ሰጣችሁ ወይ ደግሞ ኬታ መጣ? 66 ነው መጽሐፍ ቅዱስ ደግሞ ኬታ መጣ? 66 ነው መጽሐፍ ቅዱስ 66 ነው የሚለውን ኬታ መለስ ያህል ይሄ የመጀመሪያው ጥያቄ መጽሐፍ ቅዱስን ኬታ መጣችሁት ነበር እና የሚለው እሱ ነው። መጽሐፍ ቅዱስ ስትል ኬታ 66 ነው የሚቀበለው። ማን ሰጠ? 66 ነው ብሎ መጽሐፍ ቅዱስ ኬታ መጣ? እሺ በመጀመሪያ ቤተ እምነቴን ወክዬ ሳይሆን የምናገረው ራሴን ወክዬ ነው የምናገረው። ተቀበሉ። አንተም ተናገርክ፣ ቤተ እምነትም ተናገርክ፣ ለውጥ የለውም ለኛ ከእውቀትና ካለን በደረጃ አንጻር ችግር የለውም። ፈታ ብላ አውራ። ኧረ ምንም አሁን ነጥብ የማስጠል ምናምን ነገር አይደለም። ለመማር አዲስ ነገር ይዘህ የምትሄድ ከሆነ አዲስ ነገር ተማምረን እንሄዳለን። ካልሆነ ለመማር እንጂ ፈታ ብላ አውራ። ችግር የለውም። ቀጥል። እሺ መልካም። እሺ ያው መጽሐፍ ቅዱስ የተቀበልነው ከሐዋርያትና ነቢያት ነው። ያው ከሐዋርያትና ነቢያት ስትል ለምሳሌ ሐዋርያት የዛሬ 2000 ዓመት ነው አይደል የነበሩት? አዎ ነበሩ። እሱ ነው። ሐዋርያት 2000 ዓመት ወደፊት ዘለው ነው ወይስ መጽሐፍ ቅዱስ አሁን 66 ነው ያለ ማን ነው? የኛ ጥያቄያችንን ተረድተህ? ኦኬ ያው ተረድቻችኋለሁ። እሺ 66 ነው ያለኝ ራሱ መጽሐፍ ቅዱስ ነው። 66ቱን እናንተም ትቀበላላችሁ። ስለዚህ ኦኬ መጽሐፍ ቅዱስ ላይ እሺ ራሱ መጽሐፍ ቅዱስ ነው አልከኝና መጽሐፍ ቅዱስ ላይ እኔ 66 ነኝ ብሎ የተናገረበት ቦታ ካለ ሲጠቁም መጽሐፍ ቅዱስ ኦኬ 66 መሆኑን የሚጠቁም አንድ ነገር ልነግር የምፈልገው ሌሎቹ ወይም አዋልድ መጽሐፍትና ተጨማሪ መጽሐፍት ከ80 እንዲያደርጋችሁት ማለት ነው። እነርሱ መጽሐፍት ከ66ቱ መጽሐፍ አንጻር ብዙ የወጡ እንትኖች አሏቸው ሐሳቦች ማለት ነው የተለዩ ከ66ቱ። አሁን ምን መሰለህ ፋለሲ ባንሰራ ጥሩ ነው ወንድማችን። አሁን አዋልድ ብለህ ጠራቸው። እንዴት አዋልድ እንዳልካቸው በኋላ እመጣለሁ። ባይዘው የምትናገራቸው ነገሮች የምንደርሳቸው ነገር ሆኖ አይደለም። ግን ማን ነው 66 ያለ ነው አሁን የኛ ጥያቄ። 66 ነው መጽሐፍ ቅዱስ ብሎ የሰጠ ማን ነው? ሌሎቹ ደግሞ ከእግዚአብሔር ቃል ጋር ይጋጫሉ የምትል ከሆነ ማስረጃ ጠይቃለሁ። እኔ በኋላ መጠየቅ አይቀርም፣ ተዘጋጅ ለሱም። ግን 66 ማን ያለ እሱ ላይ አተኩር። ኦኬ 66 መሆኑን በቃ ከሳልቬሽን አንጻር ያለውን ነገር የሚናገሩ መጽሐፍቶች ኖርማሊ ከአባቶች የኛም አባቶች አሉ። ኖርማሊ ፕሮቴስታንት እምነት የምትቀበላቸው ጉባኤዎች አሉ። ከነዚህ አንጻር የምቀበላቸው እኔም አሉ ማለት ነው። ለምሳሌ ፕሮቴስታንቶች የሚቀበሉት ጉባኤ እስቲ ጉባኤ ጥቀስልኝ። አሁን የምትቀበሉትን ዝርዝር ይዘረዘረ። ለምሳሌ ኖርማሊ ከሐሰተኛ ነቢያትን የሚቃወሙ ጉባኤዎችን እኛም እንቀበላለን። ግን እነሱ 66 መሆናቸውን የሚናገሩ ናቸው ብያለሁ የጠቀስኳቸው እዚህ ጋር። በግድ እንድስቅ አታድርገኝ ወንድማችን ከመሸባክ በዚህ ሰዓት የመሳቀቀል የለኝም እና እዚህ ነገር ላይ እውቀት ከሌለ ችግር የለውም። እውቀት የለኝም አጥንቼ ልምጣ በል ወንድማችን። ግዴታ አይደለም ባይዘው ገብተህ ማውራት ግዴታ መልስ መስጠት ግዴታ አይደለም። አሁን ከነገርም ቅርታ አድርገልኝና ሰው ለመናቀም አይደለም። እዚህ ኤሪያ ላይ ብዙ እውቀት እንደሌለና ብዙ አንደርስታንዲንግ እንደሌለ ነው አይደል? እንደተሻለ ሐሰተኛ ነቢያት ስለ ሐሰተኛ ነቢያት አላወራንም። አሁን ጉባኤ ያልኩ ከመጽሐፍ ቅዱስ ቀኑን አንጻር ነው። ኦኬ ከመጽሐፍ ቅዱስ ቀኑን አንጻር የተጻፉ ጉባኤዎችን አወድ አላውቅም። ኖርማሊ ይሄን ያለ የሂስትሪ እውቀት የለኝም። በቃ ችግር የለውም። በቃ እዛ ላይ እንትን ከሌለ እንደተሻለ እዚህ ኤሪያ ላይ አሁን ከወንድማችን ጋር ማውራት ስለሚከብድ አንድ ጥያቄ ልጠይቀው። ግን ሜቢ ልደት አሁን እዚህ ኤሪያ ላይ ነው ወንድማችን የማቴዎስ ወንጌል ማቴዎስ እንደጻፈው በምን አወቅ? የማቴዎስ ወንጌል ማቴዎስ እንደጻፈው በምን አወቅ?
ማቴዎስ ወንጌል ተብሎ ራሱ ተጽፎ ይለ እንዴ? ኖርማሊ ማቴዎስ እንደጻፈው ደግሞ የሚናገረው በክፍሎቹም ውስጥ አለ ስለ ማቴዎስ ታሪክ ወይም እንትን አባቶች ያመጡት እንትን ነው። እስቲ ማቴዎስ ወንጌልን ምዕራፍና ቁጥር ነገር ማቴዎስ እንደጻፈው የሚያሳይበት አባቶች የተስማሙበት እንትን ነው እኮ ነው ያልኩህ። ማለት አባቶች ስለምን መሰለህ እየነገርኩ ያለሁት አሁን ይሄ ነገር የስተት ማቴዎስ አይደለም ብሎ የሚቃወመኝ ሰው የለም። ስለዚህ ይሄን ማንጻፈው እኔ አሁን ምንም የማላምን ሰው ነኝ፣ ኢአማኒ ነኝ። ለምሳሌ ኤቲስት ነኝ ብለው ሰደኝ፣ ኢአማኒ ነኝ። ማቴዎስ አልጻፈውም ብዬ በከራከረ እስቲ ማቴዎስ እንደጻፈው ማስረጃ ስጠኝ። አንተን እግዚአብሔር ይመልስ ብዬ የተወሃለሁ እንጂ ይሄን ያህል እውቀት አንተን ይመልስበት። እሺ በቃ ልደትሻ በቃ ወደሚቀጥለው ሰው እንሂድ። እግዚአብሔር ይመልስ። ጥሩ መልስ ቀጥል። ልደት የምጨምረው ነገር ካለ የእናንተ መጽሐፍ ቅዱስ እንደሚጋጭ ላሳይ ለድህነት ያልካቸው ኦኬ መጽሐፍ ቅዱስ ይዣለሁ። ማንን ነው ያዝከው? ምንም አዲሱ መደበኛ ነው ያዝከው? አዲሱ መደበኛም የቀደመውም አለኝ። አዲሱ መደበኛ ላይ እና ሁለቱንም አውጣልኝ፣ የቀደመውንም አዲሱ መደበኛ ነው ሁለቱንም። ኦኬ አዲሱ መደበኛን አሁን የማውጣት እንትን የለኝም ለአሁኑ እዚህ ስልኬ ላይ የለም። የቀደመውን ላውጣልኝ። እሺ የቀደመውን አውጣልኝ። መዝሙረ ዳዊት መዝሙር 40 ቁጥር 6 የቀደመውን አውጣልኝ። እኔ አዲሱ መደበኛ እጄ ላይ ስላለ እኔ ከዚህ ላይ አነብልሃለሁ። እኔ አንተ አለኝ አዲሱ መደበኛ እና ወዴት ሄድክ ወንድማችን? እና ቆይ ራሳችን እናነብልሃለን። እሺ ጋዲ አንብብለት እስኪ ያን መዝሙረ ዳዊትን በቃ። እሺ አንቡት ሆኗል። ለትሻ መዝሙር 40 ነው አውጣለት። አዲሱ መደበኛ ላይ አነብ። እሺ መዝሙር 40 ቁጥር 6 መስዋዕትና ቁርባንን አልወደድክም ስጋና ኦኬ ቪዲዮን ክፈትልኝ። ለቪዲዮ አሳየው ያው ፕሩፍ እያሳየ ነው ስለሆነ እሺ ይታያል አይደል ወንድማችን? አዎ እሺ መስዋዕትና ቁርባንን አልወደድክም ስጋን አዘጋጀልኝ የሚቃጠለውንም ስለ ኃጢአት የሚቀርበውን መስዋዕት አልሻህም ይላል። ኦኬ አዲሱ መደበኛ ካለ ከሱ ላይ አንብብ። ምን እንደሚል አዲሱ መደበኛ ከሌለ እኔ አለኝ። እሺ ካሜራ ይላዙርና ወንድሜ ይታያል አይደል? ምን ይላል ወንድማችን? አለ መጽሐፍ ቅዱስ አዲሱ መደበኛ ትርጓሜ እንድንተማመን ነው። እሺ ይኸው መዝሙረ ዳዊት መዝሙር ስንት እዚህ ጋር መዝሙር 40 ይታያል። እሺ አዎ ቁጥር 6 ጋር እዚህ ጋር አንብብልኝ። ኦኬ እሺ ቀረባል። መስዋዕትና ቁርባን የሚለው መስዋዕትና ቁርባንን አልፈልግም፣ ጆሮቼን ግን ከፈትህ የሚቃጠል መስዋዕት ቅድም ጋዴ ከፈተልህ ምንድን ነበር የሚለው? ስጋን ግን አዘጋጀልኝ የሚለው ያኛው ላይ ስጋን አዘጋጀልኝ ይላል። ይሄኛው ላይ ደግሞ ጆሮቼን ከፈትክልኝ ይላል። ሁለቱም 66 ናቸው። አዲሱ መደበኛ ጆሮ ከፈትክልኝ ይላል። ያኛው ስጋን አዘጋጀልኝ ይላል። እንዴት ይሄ ግጭት ሊፈጠር ቻለ? ኦኬ ሀሳቦቹ ምንድን ነው ልዩነታችሁ ታዲያ? ስጋን አዘጋጀልኝና ጆሮቼን ከፈትክልኝ አንድ አይነት ቃል ነው? ድማችን ስልክ እየገባብህ ነው እንዴ? መሀል ላይ ስታክ እያደረክ ነው። አሁን መጥቻለሁ። ስጋን አዘጋጀህልኝ ይላል አንደኛው። አንዱ ጆሮቼን ከፈትክልኝ። ኦኬ እየተቋረጠ ነው። ኦኬ እንትን አድርግ ኔትወርክን ሜቢ ኤርፕሌን ሞድ አድርግ። አላውቅም የሆነ ነገር ፊክስ ለማድረግ ሞከርሽ ወንድማችን። ምን መሰለ
አሁን ልደት ያሳየን አይታላ ጆሮ አዘጋጀልኝ ነው የሚለው አይደል? አዲሱ መደበኛ ላይ ኦኬ። አዎ ጳውሎስ ደግሞ ዕብራውያን 10 ላይ ይታያል አይደል? ስለዚህ ወደ ዓለም ሲገባ መስዋዕትንና መባን አልወደደም፣ ስጋን ግን አዘጋጀህልኝ። በሙሉ በሚቃጠል መስዋዕት ስለ ኃጢአት በሚሰዋ መስዋዕት ደስ አላለም። በዚያን ጊዜ ነው በመጽሐፍ ጥቅልል ስለኔ እንደተጻፈ አምላኬ ፈቃድ ላድርግ መጥቻለሁ አልኩ ይላል ተብሎ ኮት ያደርጋል አይደል? ጳውሎስ ይጠቅሳል። ኦኬ እዚህ ጋር ምንድነው የሚለው? ጳውሎስ የሚጠቅሰው ስጋን አዘጋጀህልኝ ነው አይደል? አዎ። ለምን አዲሱ መደበኛ ትርጉም ከዚህ የተለየው? ጳውሎስ ከሚጠቅሰው ለምንድን ነው ጆሮን አዘጋጀህልኝ ብለው የቀየሩት? ጆሮችን ከፈትክልኝ፣ ጆሮችን ከፈትክልኝ። እሱ ባዘጋጁት ሰዎች እንትን ላይ ይወሰናል ማለት ሙሉ ክፍሉን ከአውዱ አንጻር ስላልተረዳሁ ስላናነበብኩት የእግዚአብሔር ቃል ላይ ባዘጋጁት ሰዎች የእግዚአብሔር ቃል እኮ ነው። ኖ ሙሉ አውዱን እና ያልተረዳሁትም ማለት ነው። አውዱን ሳይሆን ጳውሎስ ለምሳሌ እዚህ ጋር ስጋን ግን አዘጋጀልኝ ሲል የብሉይ ኪዳን መጽሐፍ ነው አይደል? አልኩ ይላል ተብሎ ኮት እያደረገ ያለው የብሉይ ኪዳን መጽሐፍ ነው አይደል? ኦኬ የብሉይ ኪዳን መጽሐፍን ሲጠቅስ ደግሞ እኔ ያነበብኩልህን ነው ወይ ደግሞ ኦርቶዶክስ ቤተክርስቲያን የምትቀበለው መጽሐፍ ቅዱስን ነው። ስጋን ግን አዘጋጀልኝ ብሎ እየጠቀሰ ያለው አይደል? ኮት እያደረገ ያለው። ኦኬ አሁን በጠቀስከው መሰረት በነገራችን ስለዚህ ይሄ ማለት አዲሱ መደበኛ ትርጉም በትክክለኛ በቀጥተኛ መንገድ ስነግርህ ትክክለኛ እሺ ቀጥል። ትክክለኛ ነው ብዬ የሚቀበለው አሁን ኖርማሊ አላነበብኩትም ብያለሁ። ነገር ግን አሁን ካልከው አንፃር መጀመሪያ ላይ ያነበብከውን ስጋን አዘጋጀህልኝ የሚለውና አዲስ ኪዳን ላይም እዚህ ዕብራውያን ላይ የተጠቀሰው ነው ያኛው ኖርማሊ ስህተት ሊሆን ይችላል ብዬ አስባለሁ፣ አሁን ባየሁት መሰረት ማለት ነው። ጎበዝ። ስለዚህ አዲሱ መደበኛ ትርጉም ስህተት ነው ማለት ነው። መጽሐፍ አዲሱ መደበኛ ትርጉም አንዴ ሙሉ በሙሉ ስህተት ነው ለማለት እኮ ሙሉ በሙሉ ማወቅ አለብህ። አሁን እዚህ ጋር ስህተት ነው። አይ ስህተት አለበት ማለት ነው። ስህተት ሳገኝ ስህተት ነው ብዬ አልፋለሁ። የምን መጽሐፍ እንደሆነ ባይዘው ታች ያላችሁ ሰዎች ማስተዋል ያለባችሁ ወንድማችን እየነገረን ያለው ስለ መጽሐፍ ቅዱስ ነው። የፕሮቴስታንቶች መጽሐፍ ቅዱስ ነው። ስህተት አለበት፣ ስህተት ሊገኝበት ይችላል እያለ ያለውና ያው እንግዲህ ልደትሻ ማለት ያለበትን ነገር ብሏል ብዬ አስባለሁ። ያ ማብራሪያው ላይ አይደለም እኮ የፕሮቴስታንት አዲሱ መደበኛ ትርጉም ማብራሪያው ላይ አይደለም ስህተት የሰራው ቃሉ ላይ ፍሬ ቃሉ ላይ ዋና መዝሙረ ዳዊት መዝሙር 40 ቁጥር 6 ላይ ሙሉ ቃሉን ቃል በቃል ነው የቀየራቸው። ስጋን አዘጋጀልኝ የሚለውን በጆሮቼን ከፈትክልኝ በሚል ቃል በቃል ነው የተቀየረው። ጳውሎስ የብሉይ ኪዳኑን ሐሳብ በዕብራውያን ምዕራፍ 10 ቁጥር 5 ላይ በኩርን ወደ ዓለም ሲያገባ ብሎ የሚናገረውን ስጋን አዘጋጀልኝ መባና መስዋዕትን አልወደድክም፣ ነገር ግን ስጋን አዘጋጀልኝ ብሎ ጳውሎስ የጠቀሰው ትክክለኛውን ሐሳብ። የእናንተ አዲሱ መደበኛ ትርጉም ቃሉ ላይ ማብራሪያው ላይ ራሱ አይደለም ዋናው ክፍሉ ላይ ሄዶ ጆሮቼን ከፈትክልኝ ብሎ ሌላ ትርጉም ሰጥቶ ዶግማን የሚያፋልስ ትርጉም ሰጥቶ ቁጭ ብሏል። ስጋን አዘጋጀልኝ የሚለው ባይቲ በጣም ወሳኝ ቃል ስለ ክርስቶስ የተነገረ ትንቢት በጣም ወሳኝ ቃል። እናንተ ቀይራችሁ። ኦኬ አንድ ልጠይቅ። ይሄንን ግን አየኸው ገባህ ልዩነቱ እኮ ስላነበባችሁት ደግሞ አሁን ስጋን አዘጋጀህልኝ የሚለው ስለ ክርስቶስ ስጋ ስለ ክርስቶስ ሞት በሚያወራ አይነት አውድ ነው እንዴት ጻፈው እዚህ ክፍል ላይ? እኔ አላየሁትም። አዎ ቅድም እንኳን አነበብንልህ ወንድማችን ዕብራውያን 10 ላይ አላነበብኩልህም? ዕብራውያን 10 ላይ እሺ ድጋሚ ላንብብልህ፣ ችግር የለውም። አይ ችግር የለም። ኖርማሊ ያነበብከውን ቁጥር እኮ ተረድቼዋለሁ ከምዕራፉ አንፃር። ስለዚህ ወደ ዓለም ሲገባ የሚለው ቁጥር 5 ላይ ክርስቶስ ነው አይደል? ወደ ዓለም ሲገባ ያለው እኮ አውድ በቃ ስለዚህ እንደዛ ነው። ኦኬ አንድ ጥያቄ ልጠይቅሽ። የኔና አሁን ክርስቶስ ኢየሱስ የፕሮቴስታንቶች መጽሐፍ የአዲሱ መደበኛ የሚባለው መጽሐፍ ስለ ክርስቶስ ኢየሱስ የተነገረ ትንቢት ላይ ነው ላይ እየቀጠፈ ያለው። ለዛ ነው ከማዞሪቲክ አይሁዶች ስለ ጌታ የሚነገሩ ነገሮች ትዊስት ያደረጉትን የቀየሯቸው ነገሮች ከዛ ትራንስሌት ስለተደረገ ስለ ክርስቶስ ኢየሱስ የተነገሩ ትንቢቶች ላይ ምን ሲቀጥፍ እንመለከታለን። ይሄ ደግሞ የእግዚአብሔር ቃል ላይ ቀጥፈት ይባላል፣ መጽሐፍ ቅዱስ ላይ መዋሸት ይባላል። ኦኬ እሺ እሱን በደንብ የመጽሐፍ ቅዱስ እውቀት ካላቸው ሰዎች ጋር ደግሞ በደንብ እንትን ትላላችሁ። እኔ አንድ ጥያቄ ልጠይቅሽ የራሴን ከግል እውቀት አንፃር ማለት ነው። ዛሬ ጥያቄ መቀበል ፕላን ካለን እሺ ልደት ይሻላል። ዛሬ ጥያቄ እየጠየቅን ነው። ፕሮቴስታንት የያዙትን መጽሐፍ ቅዱስ ከየት እንዳገኙት አያውቁም በሚል መሰረታዊ ንግግር እያስገባን እየጠየቅን ያለ ነው። ኦኬ እሺ አሁን የያዙትን መጽሐፍ ቅዱስ 66 አሐዱን በነገራችን ላይ እናንተም ትቀበላላችሁ
66 አሃዱ አይባልም 67 ይሆንባል። እንዴት 66 አሃዱ ስትል አሃዱ አንድ ቁጥር ነው። ስለዚህ 67 ይሆንባል፣ ይጨምርባል። 66 አሃዱ አይባልም። እሺ 66ቱን መጽሐፍ በቃ እሺ። እሺ ኤኒዌይስ አጥናና ተመልሰናል ሌላ ጊዜ። እሺ ኦኬ ችግር የለም። አንድ ሊጠይቃ ዛሬ ጥያቄ አንቀበልም። ዛሬ ጥያቄ ብቻ ነው የምንጠይቀው። መጽሐፍ ቅዱስ ማን እንደሰጣችሁ እስክታውቁ ድረስ እንጠይቃለን። ምክንያቱም መጽሐፍ ቅዱስ ማን እንደሰጣችሁ ማስረጃ ማምጣት ይኖርባችኋል። ከየት ነው ያመጣችሁ? ማን ሰጣችሁ? ከጠየቃችሁኝ ጥያቄ አንጻር ነው ያልኩት፣ ለማብራራት ያህል ማለት ነው። አንዴ ከርዕሱ ጋር ተያይዞ መልስ የምትሰጥ ከሆነ ብቻ ትቀጥላለህ፣ ካልሆነ ግን ለሌላ ሰው ቦታ ትለቃለህ እኮ። አሁን ኖርማሊ ማለት በትክክለኛው መንገድ ስናየው ቀጥል እስኪ ዴቭ። አሁን ደግሞ ጋርዲን ትንሽ እናሳርፈውና ተሜ ትቀጥላለህ አንተ ወይስ? እሺ ዲያቆን ዴቭ። እሺ ከኔ ነው ወይስ ትንሽ ጎራ? አይ የኔ ነው። ቀጥል። ከጎን ያለው ጋዲ ከቀጣይ ከቤንዝል ጋር ትቀጥላለህ። ማን ነው? ማሜ ነው። ያ ኦኬ ማሜ ሰላም ነህ? እንዴት አለ? እግዚአብሔር ይመስገን፣ እግዚአብሔር ይመስገን። የፕሮቴስታንት ተከታይ አማኝ ነህ? እሺ ርዕሱን ሰምተኸዋል? እሺ ርዕሱ ምንድን ነው? አልሰሙም። ድስት መጽሐፉ የእናንተ ከየት ጀመረ ነው? እሺ ቅድም እንደጠየቅኩት 66ቱ እንግዲህ የተለያዩ ቁጥር የያዙ መጽሐፍ ቅዱስ አሉ አይደለ? 80 አሃዱ የምንለው 66ቱ አለ። አሁን አዲስ የሰማነው 66 አሃዱ የሚባል ደግሞ አለ ተብሏል። እሱን ገና አላየሁትም። ግን 66ቱ ትክክል ነው ብለህ ነው አይደለ የተቀበልከው የምትጠቀመው? አዎ አሁን ካለው ብለህ ነው መቼስ። እኔ አሁን ኦልሬዲ ነበብኩም፣ ግን ብዙ ተቃርኖ አለ ብዬ አላምንም። እሺ ግን 66ቱ ግን ትክክል ነው ብለህ ነው የምትጠቀመው አይደል? አዎ ያው ብዙ ጊዜ አነበዋለሁ፣ አንዳንዴ ተጠቀሙ። እሺ ማን ሰጠ 66ቱን ይሄው ተረከብ ብሎ ማን ሰጠ? ከየት አገኘኸው ነው ጥያቄው፣ ርዕሱ። አዎ አሁን እንደዛ ነው። ግን እኔ ቢያንስ አንተ አሁን ሙቭመንት ውስጥ ሰው በአብዛኛው ያው የሚነበብበት እንደ ዶግማ ለምሳሌ ያው እንደ እምነት ስለተወሰደ ስድስቱ መጽሐፍ ቅዱስ የሰጠ ነው ጥያቄው። በጣም አዲስ ኪዳን 27 ማሰጠ ነው ጥያቄው። ክሊር ጥያቄ ነው። እና ይኸውልህ ከሶስት አንዱን ንገረን። ወይ ይሄውና ይሄ ከዚህ ነው ያገኘሁት ይሄ አካል ነው የሰጠኝ ብለህ ንገረኝ። ወይም አላውቀውም መልስ ነው፣ ወይም አረጋግጬ ራሴ ነው ያመጣሁትም ማለት ትችላለህ። በነገራችን ላይ ራሴ ፈጥሬ የሆነው ልትል ትችላለህ። ወይም አላውቅምና እስኪ ሪሰርች አድርጌ ደግሞ እመለሳለሁ። ከሶስቱ ውጭ ግን አንቀበልም ማለት ነው። እሺ አይ ጥያቄ ገርሞኛል። እኔ ነኝ የፈጠርኩት ብዬ ባወራ ተቀባይነት አለው? አሁን አንተ ልትስቁበት ነው ወይስ? ትንሽ እንስቃለን። ብዙ ግን አይደለም፣ ትንሽ ነበር የምንስቀው። እሱ መልስ ካልሆነ ሁለት ቀረህ ማለት ነው። እንግዲህ ምርጫ እየሰጠው ነው። ስለዚህ ማስረጃ አንደኛው ይሄው ብለህ ስጠኝ፣ ወይም ሁለት አላውቀውም ማለት ትችላለህ። ሶስተኛው አልፈልገውም ብለህ ኤክስ ላደረግ ለመሳቅም ተዘጋጅቼ ነበር፣ ግን ይቅርና ስለዚህ ወይ ይሄውና ብለህ አሳየን፣ ፖይንት አድርገህ ማስረጃዬ ይሄው በለኝ፣ ወይም አላውቀውም ከየት እንዳመጣሁት አላውቀውም በለኝ። አይ እንቅስቃሴው ሙቭመንት ውስጥ ያሉ ሰዎች የሚጠቀሙበት ያው እኔ የምጠቀማለሁ። ከዛ አንጻር ነው እኔ የማየው። ባይብል ብዙ ጊዜ ጽንሰ ሀሳብ። ስለዚህ መጽሐፍ ቅዱስ ያገኘው አንብቤው አላውቅም።
እኮ በሙቭመንት ውስጥ ሙቭመንቱ ነው የሰጠኝ ነው የምትለው? ስላልገባኝ ነው። 66 መጽሐፍ ቅዱሱን ማን ሰጠ? ከየት ያገኘ ሆነው እና ሙቭመንት ስትል አልገባኝም። ሙቭ ስታደርግ ነው የተሰጠህ ማለት ነው? ምን ለማለት ነው? አልገባኝም። ብቻ በጣም አወዛግቦኛል ጥያቄ ያንተ። እኛ ደግሞ መልስ ነው ያወዛገበንና እንደው ክሊር ብታደርግልን መጽሐፍ ቅዱስ 66 ክሊር ጥያቄ ነው። ማን ሰጠ? ሰማንያ አሐዱን እቀበላለሁ ብል አሁን ትላለህ እቀበላለሁ ብል ሳይሆን ትቀበላለህ። አመጣጡ እሺ። ስለዚህ አትቀበለውም ማለት ነው። እና ቲዮሪ ከማውራት እንደገና ማን መልሼ ልጠይቅህ፣ 80 አሐዱን ማን ነው የሰጠ? ታውቃለህ ወይስ አታውቅም? እስቲ ከዚህ እንጀምር። ማን ነው 66ቱን የሰጠህ አካል ታውቀዋለህ ወይስ አታውቀውም? 66ን ማለት ሀሳቡን ነው የምቀበለው እኔ። ታሪካዊ አመጣጡን ግን ብዙ ጊዜ አንብቤው አለ። አይ ታሪካዊ አመጣጡን አላልኩህም። አሁን ለምሳሌ 80 አሐዱ ቤተክርስቲያን ነው ሰጠችኝ 4 ነጥብ። ቀላል እኮ የኦርቶዶክስ ቤተክርስቲያን የማምንበት ያለሁበት ቤተክርስቲያን ችግር የለውም። እሱ ጋር እንደርሳለን። የኔ ጥያቄ ግን አትሊስት እኔ መልስ ይዤ ነው መጣሁት። ለአንተ ግን የምጠይቅህ ልክ እንደዚሁ አጭር ምጥን ያለች መልስ እፈልጋለሁ። 66ቱን የሰጠህ ማን ነው? ነገርኩህ እኮ በቃ ታሪካዊ አመጣጡን ብዙ ታሪካዊ አመጣጡን አይደለም የጠየቅኩህ፣ ማን ነው የሰጠህ ነው። ቤተ ክርስቲያን የትኛው? እሺ ቤተ እምነቱ። እሺ ታዲያ ምንጩ ከየት ነው አለች? አይ ተረጎምን ነው ያሉትን ምንጩ ከየት እንደሆነ አልጻፍም። እሺ በቃ አያውቀውም ወንድማችን ልደት። እና ሌላ ጊዜ በቃ እንትን አድርገን እና እንጂ ትንሽ ስቀን አለ ነገሩ። እንግዲህ እናመሰግናለን ለዛው። ኦኬ እስካሁን የጠየቅናቸው የትኞቹም ፕሮቴስታንቶች መጽሐፍ ቅዱስን ማን እንደሰጣቸው ሊመልሱልን አልቻሉም፣ አላወቁትም። ባጭሩ በጣም ይገርም። ኪራ እንኳን ደህና መጣ። እንኳን ሰላም ቆያችሁ። እንዴት አመሻችሁ? ሁላችሁም ወንድሞች እህቶች ሰላም ብያለሁ። ሁላችሁ ነው ሰላም ይድረሰን። ሰላም እንዴት ነህ? ጋዲ ተራ በተራ እያቀያየርኳችሁ እንግዲህ ትወያያላችሁ። ማራናታን አስተናግደው ከሰቨንዴ አድቬንቲስት ነው የመጣው። እሺ ዶክተር ኪራ ሰላም ብያለሁ። እንኳን ደህና መጣ። እሺ ማራናታ የሚል ዩዘር ኔም እንኳን ደህና መጣ። እንኳን ደህና ቆያችሁ። እሺ ከሰቨንዝ አድቬንቲስት ልክ ነህ። ያው ጥያቄውን ሰምተሃል። መጽሐፍ ቅዱስን ማን የሰጣችሁ? እናንተም 66ቱን የምትቀበሉት አለ። ኦፍ ኮርስ ያው ያዝነው መጽሐፍ ነው የምንቀበለው በእጃችን ያለው። ያው አሁን 66 ብሎ መጽሐፍ ቅዱስን ማን የሰጣችሁ ነው የዛሬው ጥያቄ። ኦኬ ሰምቻለሁ። መጽሐፍ ቅዱስን የሰጣን እግዚአብሔር ነው የሰጣን። እግዚአብሔር ነው 66 ብሎ የሰጠ። ችግር ከቁጥሩ ላይ ነው። አዎ ስንት መሆን አለበት አንተ? አይ የኔን ተውና 66 ነው የምትቀበለው። የእግዚአብሔር ቃል 66ቱ መጽሐፍት የእግዚአብሔር እስትንፋስ ያለባቸው እነሱ ብቻ ናቸው ብለሃልና ማን የሰጠ 66 ብሎ? ገባኝ እኮ አንተ ባነሳው ለመዳናችን የጎደለ አለ ብለህ ታምናለህ አንተ? ሰባ ይሆንልህ አሁን ወንድም። እሺ ጥያቄ ብቻ ሳይሆን ስለ ገድላት መስሎታል መሰለኝ። ስለ ገድላትና ድርሳናት አይደለም እየተወያየን ነው። ዳዊት አውቃለሁ። ዳዊት አውቃለሁ። እየሰማሁ እኮ ነው።
እሺ ካወቅ ወንድማችን ማራናታ አሁን ጥያቄው ግልጽ ነው። 66ቱ መጽሐፍ ቅዱስ 66 የእግዚአብሔር ቃል 66 ብቻ ነው ብሎ የሰጠ ማን ነው ጥያቄው? እኔ ለመዳኔ ይሄ እንደውም በዝቶብኛል። አረ እንቀንሰው ገባ ወንጌል ቢኖርበት ይዤ ቢኖርበት የዮሐንስ ወንጌል እንኳን ይበቃኛል ቢኖርበት። ስለዚህ ሌሎችን አሁን ዮሐንስ ወንጌልን ብቻ ይዘ ክርስቲያኑ ለመቀጠል ይችላል። ሌሎችን ነው እንደዛ ማለት ያለው ለመዳን ነው የምልህ። ዮሐንስ ወንጌል እንኳን ሰምተህ ክርስቶስን አምነህ የመጽሐፍ ቅዱስ የሚናገሩን ሐሳብ አምነህ አትንካ፣ አትንቀስ፣ ኃጢአትን አታድርግ የምለውን ነገር አምኜ እግዚአብሔር ቢያምን ይሄ ራሱ በቂ ይሆናል። ግን 66ቱ ሁሉን እግዚአብሔር አሁን ወንድማችን እንደው ፖለቲክሱን ተውና፣ ቆይ ልደት ያው መጀመሪያ አስተዋውቆ ስለገባ ፖለቲካ አይደለም እኔ የማወራው። ካም ዳውን። አሁን ወንድማችን እያለ ያለው እየሰማችሁ ታች የምትሰሙ ክርስቲያን ወንድሞች እናቶች፣ አረ ችግር የለውም እኔ ዮሐንስ ወንጌልን ብቻ ራሱ ብቀበል ጣጣ የለውም ለመዳኒ በቂ ነው ሌሎቹ መጽሐፍት ባልቀበል እያለ ነውና አሁን አያስፈልገኝም እያልኩ አለ። እሺ አሁን እኔ ጥያቄ ስለዚህ አያስፈልገኝም ካልክ ለምሳሌ መጽሐፈ ባሩክን ለምን ነው የማትቀበለው? እሱ ጋና ለምን ነው የማትቀበለው? መጽሐፈ ባሩክ እስካሁን እግዚአብሔርም ደግፎት እውቅናም አግኝቶ በዓለም ዙሪያ ተቀባይነትን ስላላገኘ እሺ በዓለም አቀፍ ዙሪያ ስትል እስቲ ማማ ጋር ለምሳሌ ካቶሊኮች ይቀበሉታል፣ ኢስተርን ኦርቶዶክሶች ይቀበሉታል፣ ኦሪየንታል ኦርቶዶክሶች ይቀበሉታል። ማን ነው የማይቀበለው? ዶክትሪን ነው እሱ በዶክትሪን ነው። እናንተ ባይዘይ ካቶሊክና ኦርቶዶክስ አለ ሰውየው እና ቸርችና አጥንተና በቃ ሌላ ጊዜ እንኳን ታርግልኝ ስላለ እንዴ ድርድር አደረገው እኮ ቀንሱልኝ አላለም። እንዲህ ይቻላል እንዴ? አሁን ሴንት ባስሊዮስ ይላል። ከየት ቤተ እምነት እንደመጣ ቼክ እናደርገው እስኪ። ጭራሽ ባስሊዮስ እንደዚህ ነው የጻፈው። አይ እንግዲህ አይ ጨርስና ሙዚቃውን ጨርሶ ይመጣ። መጽሐፍ ቅዱስ አለን የምትሉ ፕሮቴስታንቶች ነው። ፓስተር ዳኒ ወይ ተሜ ማራናታን ራሱ አንተ መሳብህ እኮ ነው እኮ ችግሩ። ማራናታ አሁን ፓስተር ዳኒ ጋር ገብተን እንዴት ነው የምንዳረቀው? ዳኒ ከዚህ በፊት በዚህ ጉዳይ ከኔ ጋር አውርቶ ራሱ እኮ 67 አደረገው እኮ መጽሐፉን ሲቆጥረው። ፕሮቴስታንቶች አንድ መጽሐፍ ቅዱስ አለን የምትሉ ፕሮቴስታንቶች አንዳንድ ቁጥር ጻፉ። ፕሮቴስታንት 66ቱን መጽሐፍ ቅዱስ ማን እንደሰጣችሁ ፕሩፍ ማድረግ የምትችሉ ሰዎች እስኪ በጉባኤ ደረጃ ላይ ይህ ጉባኤ ይሄንን መጽሐፍ ቅዱስ ሰጥቶናል የምትሉ ሰዎች ፕሮቴስታንቶች ያልኩት ፕሮቴስታንቶች ስል ክርስቲያኖች። ጤና ይስጥልኝ። ሰላም አቤሴሎ፣ እንዴት ነህ? እንደምን አለ? ሰላም ነው፣ እግዚአብሔር ይመስገን። የት ቤተ እምነት አቤሴሎ? ተቋም ነው፣ ያው ወንጌል አማኞች ተቋም። አንተም ከኦርቶዶክስ ተቋም ነህ አይደል? እኔ ከኦርቶዶክስ ቤተ እምነት ነኝ። ያው ተቋም ብሎ ነው መንግስት የመዘገበው። አይደለም ተቋም አይደለውም። አሁን ክርክሩን ተወውና የት ቤተ እምነት ነን ያልኩህ እባክህ። ወንጌል አማኞች ተብሎ ፕሮቴስታንት ተብሎ ተቋምን የሚባለው አንተም የኦርቶዶክስ ተቋም ወይ ወንድም ምንድን ነው? ክፍለ ከተማ ነው እንደምትሰራው ተቋምና ምዝገባ አቡ ልደት ወደዛ ወርዶ የት ነው ህብረት ብታረግ? ቀጥል ተሻውረው የት ነው ህብረት ብታረግ? ቃልዮት ህብረት የምታደርገው ጋዲ እኔ ልሄድበት ይችል ራስንም አተልቅ ለታብታብ። እኔም ግን ጥያቄ አለኝ ልደት፣ እኔም ስጠይቅህ ትመልስልኛለህ። ወንድማችን ዛሬ እናንተ ተጠያቂ ናችሁ እና ለጥያቄ ብቻ እኔም ጥያቄ ነበረኝ። እስቲ ምናልባት እውቀት መለላካካት ስለሆነ እስኪ አቤሴሎ እኔም ጠይቃለሁ። እስቲ አያለሁ። ኧረ እባክህ አዳምጥ እንደ
እየተከባበርን እንጂ ወገኔ እየተከባበርን። ጥያቄያችንን ሰምተዋል። እጅ ላይ የያዝከውን መጽሐፍ ቅዱስ 39 የብሉይ ኪዳን 27 የአዲስ ኪዳን መጽሐፍ ማን ይሰጣል? ቤተክርስቲያን። የትኛዋ ቤተክርስቲያን? ቤተክርስቲያን ምድር ላይ ያለችው ቤተክርስቲያን ጥራት የትኛዋ ማን ናት? ኤርሊ ቸርች ላይ ማለት ነው። ከኖን አድርጋ ቤተክርስቲያን ናት። ኢንፋለብል ነው ብላ የሰጠች ማን ናት? ስም የላትም። ቤተክርስቲያን ነው የምትባለው። አትታወቅም። ኦርቶዶክስ ካቶሊክ አትባልም ነበር ያኔ። የትኛዋ ናት ቤተክርስቲያን? ምን የትኛዋ ቤተክርስቲያን? ምክንያቱም የምትታየው ቪዚብል የሆነችው ማለት እኮ ጥራት ማን ናት? ቪዚብል